ሰላም ደናችሁ ነው እንግዲህ ምንም ንግግር አያስፈልገውም ምስልና ራሴና ምን ስለማያፈላልኝና እየጠጣን እየተጫወትን ታላችሁ ማለት ነው። እዚህ በታለሩ ጎበዝ ነበርኩ እንግዲህ ለማን ታፈላ ነበር ድሮ እናቴ ነው አራንደ አንድ ቀን ሰርቻለሁ ታውቃለህ ወላሪኩና አፍላቱን ደግሞ ሌላ ራስን ታስማመጥ ሙዲያስ ቢኖ እንዳትለምጂ ለግዘለረስ አውቄ ከበላሽውትማ ባባላሽ ይሻለኛል እንጂ አልፍ ካስፈላልሽ ነው በግራጅ ነው እንዴ ደግሞ ብትቆላው በቀኝ ነው በዛኛው በቀኝ ነው በዚህ አይ ሁሉንም ስራ ሲሰራ ቀኝ ነው መጠቀም ያለብን የሚጣፍጥ ቡና ነው ማፈላልሽ ጠብቂ ቡና እኮ ብቻ ፈጣሪ ማርሽ በቶሎ ማርሽ እንጂ አረ እንዳይሄድብኝ እንደሞ እንደዚህ ሳርግ ወይኔ ወራምን ያረከው ነው እንደተሰረረው በቶሎ ባልመጣ ነው ራስ ሰማን ይሰራልሽ ነበር ማለት ነው አልነገርሽኝ ዝም ብዬ ነው ከመጣሁ አንተ ትመጣል ነበር ትመጣት ምንድን ትመጣ አይደለ ከቤት ወደ ይሄዳል አይደለም ከዛ ከስራ ነው እንጂ ቡና ራሳል ስላልከኝ ነው እንጂ እኮ ነው እንትን ቢልኩ አይደል ወይኔ ነማ አንቺ ትረወለሁ ፋሚሊ ደግሞ ነደይ የመጣው እኮ ምሳና መሰከኛ እንሰይታይ ቡና ጽብቆት ቡና ከስቲያየ ለፍላልሽ ስላልከኝ ነው እንጂ እኮ ሱስ የለኝም ትንሽ የቡና እንዳይሆን ሱስ እንደሌለሽ ማውቃለሁ እና ደግሞ መስጠጥቼ ነው በቡና ራስን የሚያምን ቆፍ የለውም ቡና አረ ቡናሽና ቡና ብቻ እዛ ጣና አርግበት ነው ጣና አርግበት ያበደ ጣን እንትን ያለሽ አንቺ ማለት ነው ሱስ ነው አዎ አይደለም ቡና ከቁርጥ ነው እንደተሰረረ ዋይ አራታየው መቀመጫም ጥቁር አስቀምጠው ነው የምትሰሩት መሰለኝ ኧረ አሻሮ ነው እንደምትቆላው ታዲያ ያንሳ አትይ እንደዚህ አይደለም እንደምታርጉት አጣልኩኝ በርታልኝ ያሙኝሽ ነው ለሌላ ቀን ደግሞ በዚህው ልብሷንም ማጠብ ጣንም ማጠብ ታረጋት ኦ ዋይ 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 እንዴ በቃ አንዴ ነው እኮ የምትደረገው ማርያም አሜን አሜን ብለቱ ቆሎለ ሳውርደው አውርደው በቃ ወህ ገና ነው እኮ ያለው እኮ ነጭ አይቶን ያስተካክለው በኋላ ዋ ጥቂት እኮ እንዲሻሽን እንጂ ቤቱ ብናብና አረ መቼሻ ይሻልሻል አረ አማርኛ ጠፋ እንዳይዘታል ሶስተኛ በጭሳጠነኝ ታዲያ ምን ታርግ እንዳታስመጣኝ ብቻለኝ እቺ ላርጋት እስከዛ ሲሳይ በራዳና ሳና እዛስ ቀንጣ እዚህ ዘርበሽ ነው ዛሬ ከዛ ይሄንን መስራት ማለት ነው ከዛ ዱቄት አለ ለየብኝ ዋይ በቃ አውቅባታለሁ እኮ ዝም በይ ነው በቃ ቆንጆ ቡና ነው ማፈላለሽ ዛሬ ታያለሽ አዎ ነው በቃ እንደዚህ በለኝ ይለኛል እንዴ ለምን ትቶ እንዳልተኝ በለኝ እንደዚህ ቢሆን አይቀር ምንድነው የሚልሽ ታዲያ ታፈላልኛለህ ወይ ማለት ነው ይያልኩ ነው ታፈላልሻለሁ ታዲያ ባለፈው ምንድን አረከኝ እንደዚህ አፈላልሻለሁ ብለህ ካቀረብኩልህ በኋላ ከዛ ቡናው ቆላህና እንትን እንዳትለው ሁለት አይነት ስታረገው እንትን ሰለት ተታው ሄድ ታዲያ ምን እንዳደረግ ዋ አይ
የሆነ ስራ ስትሰራ ሰው አስተያየት ሲነግረን መቀበል አለብን። አውቀሽ አላመመሽም ቆርሞ ፊትሽም ጥሩ ነው ያለሽው። ወዝ ቦዝ ሆነሽ ለኔ ለመቅጣት ነው አስተያየት ነው። አሁን ብናስፈተን ቀፍስ መቃልተዋ ታዲያ እንደዛ ከሆነማ ሸከ ብዙ ጊዜ አሁን እንዳትደግመው ለዛ ነው እኮ ማለት ነው። ባይ ከተወሽ ታዲያ ምን ላድርግ? እኔም ሱስ የለኝም። ጠጣለሁ አፍላለሁ። ወይ ጉዴ! ባዶ ነው ደግሞ ጠጣ። ጥሩ ነው መድኃኒት ነው። ቀርሞ ስኳር አለሽ እንዴ? ገዝተሻል እንዴ ስኳር? አለ ወይ እግዚአብሔር እያለ ምን ጎላው አልሆነ። ያው ቅድም ስደውልልህ እኮ ልመጣ ነበር። ሁሉ እንደዚህ ብልጭ እያለብን እየደነገጥን ነው የምናበላችሁ። አች ደግሞ እቺ ስራ ሆና ነው እንደዚህ አምብል ብለሽ መስራት ደግሞ እንደዚህ ብቻ ነው ማለት ነው እኮ ግርም የሚለኝ የምታመጣው አማርኛ ከየት ነው የምታመጣው? አንበል ብለሽ ማንበልበል ምንድን ነው? አንበል ብለሽ አንዴ ሰው ሁሉ ሲያወራ አንደበት የሚለው ቃል አንደበት ምንድነው? ድንገት ለማለት እየፈለክ ነው። አንደበት ማለት ድንገት ማለት ነው። በየትኛው አማርኛ በሶማሊኛ በኩል አማርኛ ነው፣ የደቡቡ ነው፣ የሰሜን ነው፣ ቤት አይነት ቋንቋ ነው። አንዴ የኢትዮጵያ ቋንቋ ነው። የኢትዮጵያ አማርኛ እሺ። ማንቦልቦልስ? ማንበድበድማ ማንበድበድ ያው ነው። ቅድም ማንቦልቦል ነበር፣ አሁን ደግሞ ማንበድበድ ሆነ። ማንበድበድ ነው። ሙዳት ያዚ እንዳልተወነ ሰው በየቀኑ እኔ እናንተ በምንኖርበት ቀን አማቻቸሽ የጠበቅሽን ቀርማ ይሄንን ልትኝ ፈልገሽ ነው እንደዚህ ያለሽው አይደለም? ወዝ ነው ያለሽ ዛሬ ነው ቀርሞ አውቀሽ ነው ሌባ ምን ነው ያለ አይኔ ላይ መንባዝሎ ባይሞኔ ያግዝኝሽ ይሄን እንኳን ምን ላድርገው በጣም በውሃው በቃ ይሄ እኮ አታጥቢው እንዴ? ሁሉ ያለው እኮ አጥቤ በስራቸው ለዛው ቁጨርኩልኝ ወካ አንተ ጋር ከመጨቃጨቅ ራሴ ባፈለው ይሻላል። ተመስገን ነሽ ነይ አሞይ ሳልሽ እንኳን ሳዘንሽኝ እንግዲህ ተበርገስና ከዛ ነው ፈለዋል። ለምን እምላለሁ ደግሞ ሳዘንሽ እኮ አሞይ ስትይኝ ደግሞ በጣም እኔ ሳምህ ምንድነው ማደርግልህ? ታበልኛለሽ እና ታስጠጥኛለሽ። ታስጠጥኛለሽ እጣን መጥና አርገሽ ቡናም ታፈልልኛለሽ እኮ ኧረ ብዙ ነገር ተታመኝ ማንስ ያለኩልሽ እያፈለሁልሽ እኮ ነው ያለው። ምንድነው እንድተዋታል ቡና ታጠጣኛለህ ግን ወጥ አልሰራህም ወይ? አራውቄ ነው ግዴታ የለብህም ወጣ ኧረ ሰራልሻለሁ ቀርሞ ግን ግዴታ ግዴታ ነው እንጂ ላንቺ ካመመሽማ ካመመኝ ምናምን ሁሉም እኔ ካናንቺ ማንም የለኝም እንጂም እንደዛ ነሽ። ደግሞ እንደዚህ ቡና ምናምን ቤት ውስጥ ብታመም እንኳን እንድታፈላ አልፈልግም። አሁን ዛሬ ቀላፍላስ ላይ ትንሽ አፍላብኝ እንጂ ከድብርትሽ እንዴት አሁን ሳጥንሽ ለራሱ ፊትሽ ወዲያው ነው ቅየር ያለ ወዲያው ፍክት አለ አይደል እንጂ ላይ አላምንሽም ነበር ማለት ነው። ሳመኛ እሺ ሳመኝ አንተ ነው እሺ ህክምና ላይ ሄጄ ለማሻል ኧረ ተለበት ይበቃል። አሁን አይ ይበቃል። ቆይታ አልተለምኩ እንዳንድ ቀለታው እዛ እንዳይደርስ አሁን ኮርኒስ ራሱ አለቀለ ወይ አንድ ቀን ወደ ላይ ያለው ቤታችን አጭር ስለሆነች ለኔ ምን ታስረጥኝ ፈለገሽ ነው እንዴ? እኮ የላጠኝ እኮ እንትን ብሏል እኮ ድነው እኮ እንትን አልሰረኝ ያለ ግን አንተ እዛ እንዳይደርስ ነገር እዛ ላይ እንዳይደርስ ወስ ፈላቡና ጨምር ያኔ እኮ በቃ ሰይጣን ሲፈታተነና አለፈ። ይሄው እዚህ ጋር ጀኔ ላጠኝም አለ ጠባሳ ሆኗል። ግን እዚህ ጋር ያመኛል ገና አልዳነ እንዴ ሲሆን ነው የሚወጣው ነው እንጂ እኔ እሺ ጀበና አፍ ስለሌላት አፋለ አፍንጫ ነው የሌላት አፍንጫ አይ መተንፈሻ አፍንጫ አለው ደግሞ ጀበና እኛ ጋር ጀበና እዚህም አለ ግን እኛ ጋር ብቻ አይደለም ግን እቺ ጀበና እኛ ጋር አትታወቅም። እኛ ይቻል አቅም ሰው አሁን ማቆማት ነው። ይሄንን የት ይሆናል መሰለሽ? ፍንጃል ላይ
ነው መሰለኝ። እንደዚህ ደጅ ግን እንፋሎት አንጣኔ ያስመጣለች ጀበና ነው ማለት አስገባዋለሁ። ረከጅል ማለት ሁሉም ነው የማደርገው ማለት ሁሉም ይሄ በቃዋል በቃው ረድ ተከፈተ ያለውና ምንድነው ፈራዬ ቀጣነኝ እንጂ ግን ያቃጥልሃል ያቃጥልሃል ስታስገባው ማለት አምጣው ጀበናውን ወይ ምን ይመስላል ታዩ ስለማመሽ ነው እኮ መሰለኝ አይ እንደዚህማ ደረገው ዝም ብለሽ አትይኝ ወይስ እንደሱ ነው አይደለም? አዎ እየገባች ሆነ እያፈሰስከው ነው ምን ይሆን ችግር የለውም እንዳያቃጥል ይችላል ኖርማል ሄደም እንጣማው ነው ኦኬ አሳይኝ እንደዛ አድርገው ነው አሳይኝ አድርገው እንፋሎቱ ነክቶ እንዴት ነው የሚሆነው እንፋሎቱ እኮ ይሄ እንዳይፈጀን ይሄ ላይ የሚወጣው ጭሱ የለም ይያርግልኝ ይችላል እሱማ እኔ ብቃጠል አይሻልም ነበር እንዴ ስለምፋጅ ነው እንጂ ሴቶች እኮ ዳፕ እናደርጋለን ብዙ ነገሮች ባንቺን ቀላል ነገር ከዛ ለዚህ ቆይና አለበቱና ተጋግዘን ያፈላነው ነው የሚባለው ባይ ጨርቃሽ ተጋግዘን ያፈላነው ነው ራከሽ በይ ዋይ እያወራሽ ነው ደግሞ ዋይ ነይጠቢ ፍንጃለው ራስሽ እኮ በዚያ ጊዜ ዋይ አራምና ጥቤ ነው ወልውያለው እግዚአብሔር ቶሎ ላልብስራት ግን አሁን ቡና ምናምን ማፈላበት እዛ ልትሙጭ ይችላል ግን በጣም ብትጨምርበት ደስ እጣና የቢረከቦት ስራ አለ መሃል ላይ ቅድማ ያስቀምጫለሁ ስለአስተሳው መሃል ላይ በዚህኛው ባንተ በስለስ ይሄ እንደተፈሳ እንትን እዛ ላይ ማለት ነው አትንጋው ማለት ይችላል ወጭጥሯል ይሄ ነው ቆይሽ ቡና ሲፈራ ነው መጣንማ አይ ተነምጣልሽ ዋይ ታው አልፈልግም የለም ዳባት ጋግር አንቺ ደግሞ ዋይ እሺ ላመጣ ነው ናብና እንዳይገነፍ አይዮ የፈለኩት ነገር እኮ ነበር የት እንደሄደ ምን አልፈልግም አቤት እንዴት እንደምጣፍጥ ይታየኛል ቡና ነው የቆላው አሁን የቆላው ነው እሱ ላሻሮ ነው ለጠላ ይሆናል ለጠላ ወይ ለዳያን ማን ተጣጣለ አላት ቀልጂ ወይ ታጣርገው ወጀህ መሃል እየፈለኩ ተከተክ ይዘምና ዋይ አትሞጪው አልፈረገው ተርገብግበው ያንቀለቀልከው አይ መጣሁ አይቻል አሁን እየለፈላል ጀበናው እኮ ምን ችግር የለውም የፈላው ውሃ ስለሆነ ዋይ ለወርደው እንዴ አውርደው ሳይን ተከተከ እንጠጣ ወይ ታዲያ እንዴት ነው የማደርገው ዝም ብሎ ይፍላ መጣ እንደገና ምን በለው በቃ እንደሱ ደፋ አድርጋ አስቀምጠው ደፋ በቃ እንግዲህ ቤተሰብ ያልፈላ ቡና ልንጠጣ ነው ተመስገን ለምሳሌ ላየበት እንደዛ ከሆነማ ይፍላ ዝም ብሎ እንትን ይላል እንደ ባለፈው ደግሞ ቻው ብሎ እንደኔ ጥንጥስ እንዳረይ ባለፈው ምን ሆኖ ነው እንደዛ ይሆነው ጀምን አረግሽበት መራመረው እኔ ምን እንትን ነው ሚሪንዳ ከፍታ አርጌ ነው ጋዙ ይሁን ወደ ላይ ያወጣው የምን ወደ ላይ ግልብጥ አለ ቻው ብሎ በምሪንዳ ነው ደስራሽው ወይ ሳይሆን ሚሪንዳ ሰጣ ጋዙ ይሁን አረ እንዳይመጣ ደግሞ እየተፈላሰፈ ነው አይመጣ ማርገው እኔ ከመጣ ግን ግልብጥ ነው ማረገው ግልብጥ ለማረገው ጀበናዋ ተሰብራለች መጣ
ወይ እናንተ ልጅ እያሳተኝ ነው። በቃ አውጣው። እሱ ጠባት አድርግበት። በቃ ተው አውጣው ዝም ብለህ። ወዴት? ተው ሀረክበት እንዳላረክበት ማ በቃ አውጣው ዝም ብለህ አውጣና ጎንበስ አድርገህ አስቀምጠው። ስለዚህ እንደ በቃ አዎ ዝም ብለህ ከዛስ እንጠጣዋለን። ሲሰፍ እንጠጣው ማለት ነው። ከዚህ በላይ አላስቀምጠው ካወቅኩበት ረስቼው እንዴት ብቻ ነበርኩ ነው አበጣበጣ ሆናቀተ ይሄን ከዛው አሁን ጣደው ለሁለተኛ እንዲፈላል ምኑ ይሄ بيتي معاري بالارض نعب لحيو راسه ጨርሰው نعسخي خسك شخص غيرنا يا خالق طيب تقريبا مش مفهوم ماذا طالي مش تلمجي نجا ماذا طالي انا هذا ما عرفتي ماذا حدا ما علتمه هذا ما قلتي يتوقف ليه على غير هون ياخذ حسوي له هاي بتوقف لكم موديات كبرتوا انجي امر الله لا تسلسين ቡና ያላፍላበት የጨረስኩት እኮ ነው ማፍላት ይሄ እኮ ዛሉ ቡና ፍሰተታ ምን ነው ይሄ ይሆናል እባክሽ ቡና አደረኩ ቡና ሲስድስት መግባቱን አታውቅም ይግባህ ታዲያ እኔ ቡና እጠጣለሁ እንዴ ከያዝ ሮዞ ግዳና ስጠኝ ይሄት ላይ እዚህ እና እኔ ቡና ሰጥና እንዳንተ የምትጀለን ተቀዳ አይ ደግሞ ታካብጂ መጠጣት ነው ምለሲሉ ላይ ቀዳውና እዚህ ላይ ልቀዳው መጀመሪያ ነው ያ ላንተ ስኳር አድርገህ እኔ ስኳር ፈልግ የት ነው ያለ ስኳር ለዛ በቃ ወይ ለራስህ ብቻሽ ላንቺስ ካልጣፈጠሽ አልጣፈጠኝም ብትል ፈልገሽ ነው እንደዛ አይደለም እሺ አልገበሽ ይበቃዋል ቀዳ እንዳትበጠብጠው ቀስ አድርገው በሱ ጀበና መቅዳት እኔ ራሱ ለነገሩ ለምን ሆነ ያስፈራኛል አንድ ማንኪያ ላድርግልሽ እንደዛ ካለ በቃ ከዛ ማንኪያ አድርግበት ሌላም ብዙ ማንኪያ አለ ማንኪያውን ሰው ላንተ አድርግበት ما أنت صراحة وابونا ما يطعم تدياسي قط جبنا دين عندي كده ወጣች ማራምን ጎበዝ ነው እንደኔ ከሰራሽ አደንቅሻለሁ ያንቺ ቡና ጠጪ ችግር የለም ጦስን ምን ላድርግ ነው ይዘው ቀርሞ ምን ላድርገው ነው ያስኩት ቆይጣን እጣን ላድርግልሽ አረን አልፈልግም ለቤቱ ነው እንጂ አሁን ወቅቱ የዝንብ ስለሆነ እንደታረለ ቆይ ሰይጣን ከባከፈን በእናትህ ይሄን ይል ያቃጥልህ እንዳትነካው ዝም ብለህ አድርግበት አዲስ ጣም እኮ አዲስ ነው ልሽታ አከተ ወይ ደስ ይላል እንደከከብና ጋር ይሄ መወደደው ወሃ ያቺኛው ትሻላለች ባለፈው ይሄ እኮ አለን እንደገና አለ ቡና እኔ ቡና መልመድ ንስተና በላይና ቀደም በሊ እስማዓ ሲዳፍ ማርያም በጣም ነው የሚጣፍጠው ስትቆይ እንደኔ አልሰራሽም እንዴ ቦጣ እሰይ هيوام طعم ቡና ይያል طعم ቡና አሜን
ተባረክ። አሜን። استمعي استمعي كتابي اسمعوا ላይ መጥቶብኝ እንደት ይሆናል ችግር ይገጥም ተዋጥጣ ይራይሳ አሜን። ፈጣሪ ሳይረሳም ግን መልሰም ቦቶ ላይ አድርግልህ። አሜን። አሴ በጣም ይጣፍጣል። አይ ይጣፍጣል። ምን ቆንጆ ነው። አይችለዋለሁ። ቡና አፈላል ማለት በጣም ትፈልጋለህ? ሙያ ማለት ዋይ ይሄንን ነገር ዋይ ምን ያደርጋል? ዛሬ ሆኜ ስላመመኝ ነው እንጂ እኔ በህይወት እያለሁ ማንኪያ ራሱ እንድትነካ አልፈልግም። ሩዝ ስትበላ ብቻ ነው እንድትነካ የምፈልገው ማንኪያ። ማሪዋትሽ ማርያም የቤት ውስጥ ስራ እንሰራብኝ አልፈልግም። አሁን ስላመመኝ ነው። እና ደግሞ ላፍላ ስለምትን ስላልኩ አሰም ይጣፍጣል መቼም። ከዛ አድርግበታለሁ ወደ እንደገና ይሄን ቡና አድርጌ ነው ማፈራው እንደገና በቃ ቤተሰብ በዚሁ አጋጣሚ ባሎች ለሚስቶቻችሁ ቡና ማፍላት፣ ቤት ስራ ማገዝ አትፍሩ። ምክንያቱም መታደል ነው ሴት ልጅ መንከባከብ አይደለም ይሄ? አዎ ልክ ነሽ። ማርያምን መንከባከብ ነው። አንዳንድ ወንድ አሁን ማርያም በጣም ምናምን የሆነ ቲክቶክ ላይ ምናምን ሳይ ኮሜንት ላይ ምናምን እንደዛ ማለት ሚስት ስለሆንኩ እገዛልሃለሁ፣ ግን እገዛልሃለሁ ማለት ስታመም አትደግፈኝም ማለት አይደለም። ግን እንደ ባሪያ ልሆንልህ ግድ ይለኛል። ግን እግዚአብሔር ነው ያለው ተበቃ በጠበጥከው አይ ማርያም አንዴ ልድገምሽ። የመጀመሪያ ቡናችን በዛ ይበቃ በቃ ፈቃደስ ተቀበርኩ ተጣጣሁኝ ያደርግ እስካራተ እንጠጣለሁ። እኔ ያፈላሁት ቡና እንደሚጣፍጥ ታውቃለህ። ሚስታይል እንደምር እንደ እንዳስታምስ ተጣጣ ታዲያ አባቱ ይሆናል። ታዲያ እንጠጣዋለን እና እንዳልኳችሁ ባሎቻችሁ ሚስቶቻችሁ ተታመማ ብዙ በተረፈ አንድ መለኪያ ቡና ስንት ነበር የገዛው? 60 ብር አንድ መለኪያ እንደ መለኪያ ያፈላ ነው ወይ ዱቄቱን ያፈላ ነው ግን የቆላና አንድ መለኪያ 60 ብር ነው። በዚህ ያሁን ምንና በመለኪያ ትንሽዬ ነበር የገዛነው። አሁን እንድናፈላ ብለ ያንተና በመለኪያ ባረቄ 400 ነው እኮ አንተ የምትለው ሩብ ነው። አዎ ኮግን ይቺን የለካናት በመለኪያ ነው የተገዛው እንጃ ሊሆን ይችላል በመለኪያና በቃ ዝለ ችን ታክል ስኳር አሁን ድርጥንስ 120 ብር ምናምን ከዚህ ትበዛለች። አሁን 120 ሲደመር 60 ከፈል ምናምን ራይ ጠፋም እየተወሉ እንደማልፈልጌ ነው እኔ ቃል 200 ብር ባልመጣ እንደዚህ ታፋላችሁ ባልና ሚስት ከዝናኑ ተጫውቶ ለማስፈልግ እሺ በቃ ምንድነው ካሜራ ይዘሻል እንዴ? እሺ መልእክት ላስተላልፍ እና ፋሚሊ ለهم ማማ አንቲ ሰይቲ ረሰህ ምን ይላልንስ ታሙ ቡና ደማ ካብ ድብርት ከለቃለ ቡና ፍትሕላና እና ስእነለهم ሰውይትኩም ገለ ካብ ቦይንኩም ወፂኹም 50 60 ነኸበርኩም ቡና ዳ ቡና ከፍቶሉ ኣብ ገዛህ ኣለኹም ለማዓር ብጣዕሚ ደስ ንብልና ኣነ እኳ ተዘይኻልኩዎ ማለት ብዙሕ ደረባ ተገርካ ቡና ይፍላሕ ሓርፍ ባናና ኒዮ ቁርስ ቡን በሃል ኒዮ ብዙሕ ነገር ሕምባሻ ማለት እዩ ከም ግርኻ ፋንዲሻ ምናምን ክል ነይርዎ ግን አንደበት ካብ ንሽን መርቀቀይና ዝቡና ደፍኾን ሄደ አጋጣሚ ናገርናየ ብኻሊእት ኣብ ገዛኻ ምሰይቲ ካነለ ድባብ ግን ብጣዕሚ ንገርም እንትና ደስ ንብል ነገር ኒና ፋሚሊ ባዓል ሓዳራት ነለኹም ኣብ ገዛኹም ናብ ቡና ናገዛኹም ምስ ቤተሰብኩም ምስ ውላድኩም ወለድኩም ምስ ልቅኹም ሰይትኩም ነለኹም ደሞ ሰይትኩም ኣብ ገዛኹም ፋ ብትን በለይ ደቂ ዓበይቲ ብጣዕሚ ንፈትየኩም ይመችኹም
እናመሰግናለን። ለኔም ቀላል ነው ያርግልኝ፣ እናንተንም እንወዳችኋለን። እንዳልናችሁ በትንሽዬ ነገር ቤት መደሰት ይቻላል። ግዴታ ለመደሰት መኪና፣ ቤት፣ ትልልቅ ነገር አያስፈልግም እና በዚህ አጋጣሚ በ60 ብር መደሰት ይችላሉ። ሻላላው ቡና በየሱቁ አለ። ቡናውም እኛም እንቀጥላለን። እናንተ ግን ደህና ዋሉ። መቻችሁ ማላንቺ ኧረ ተይ ኧረ